ባሌ በምንም ሁኔታ ውስጥ ብሆን እኔን ቀድሞ ወደ ቤት መግባት አይወድም። ምንጊዜም እሱን ቀድሜ እቤት ገብቼ መጠበቅ አለብኝ። አሊያም ደግሞ አብረን ተደዋውለን ወደ ቤት መግባት። አንዱ ቀን ላይ እናቴ ቤት እንዲሁ እያወራን እየተጫወትን ድንገት መሸብኝና ሳይቀድመኝ ልቅደመው ብዬ ራይድ ይዤ እየበረርኩ እየሄድኩኝ ባለሁበት ሰዓት ላይ መንገዱ ክራውድድ ስለነበረ አቋራጭ መንገድ መጠቀም ፈለገ ራይዱ። በፈለክበት መንገድ ሂድ ብቻ ግን በቶሎ ቤት ያድርሰኝ ብዬው እየሄድን ሳለን አንዱ አሳቻ ቦታ ላይ የባሌን መኪና ቆማ አየኋት። እስኪ ያዝልኝ አቁምልኝ አልኩትኝና ለማጣራት አይኔን በልቅጬ ከኋላ ወንበር ነበርና የተቀመጥኩት እሱ ከፊት እንዲቆም አድርጌ ወደ ገቢናው በትኩረት ተመለከትኩኝ። በዛ ሰዓት ባለቤቴ ከአንዲት ሴት ጋር ገቢና ላይ ቁጭ ብሎ ተመስጠው እያወሩ ነበር። ሀውለት ራሴን መቆጣጠር አቃተኝ። በጣም ደነገጥኩኝ። ራይዱን እዛው ጋር እንዲያቆም አዝዤው በትኩረት ነገሩን መከታተል ጀመርኩኝ። ሴቲቷ በጥልቀት ታወራለች። ባሌም በተመስጦ እያዳመጣት ነበር። ስልኬን አውጥቼ ደወልኩለት። ስልኩን አነሳልኝ። ሄለው የት ነህ አልኩት። አንድ ከባድ የሽምግልና ጉዳይ ይዤ ነው መጣው ጠብቁኝ አለኝ። ምን አልከኝ ስለው የሽምግልና ጉዳይ ላይ ነኝ፣ ቆይ ደውልልሻለሁ ብሎ ስልኩን ዘጋብኝ። ያኔ ደግሞ ድንጋጤና ፍርሃቴ እጥፍ ድርቡን ሆነ። ተንቀጠቀጥኩኝ። በጣም ፈራሁ። ሀውለት በህይወቴ እንደዛ ቀን ደንግጬ እንደዛ ቀን ራሴን መቆጣጠር አቅቶኝ አያውቅም። የኔን ሁኔታ ሲመለከት ባለራይዱ በጣም ደነገጠ። አንድ ነገር እንዳልሆነበት ተረጋጊ አለኝ። ሄጄ አንቄ ሊይዘው ፈለግኩኝ። ምንድነው ባልሽ ነው ሲለኝ አዎ ባለቤቴ ነው አልኩት። እሺ ተረጋጊ፣ አሁን እንሂድ ወይስ አለኝ። አይቆይ ቁም፣ መጨረሻው ማየት ፈልጋለሁ ብዬ ቆምኩኝ። ሀውለት እዛው ጋር ቆሜ እያየሁት ከልጅቷ ጋር እያወራ ብቻ 1 ሰዓት ያህል ቆየን። በድጋሚ ደወልኩለት። አረ ቆይ አትደውይልኝ፣ ሽምግልና ላይ ነኝ፣ መጣሁኝ አልኩሽ አይደለም፣ ለምንድነው ደጋግመሽ ብትደውዩ ብሎ ስልኩን ዘጋው። ያኔ ደግሞ በቃ ሁሉ ነገር ግልጥ አለልኝ። ባሌ እየማገጠብኝ ነው ማለት ነው። ሀውለት እነዚህን ሀሳቦች ማሰብ በራሱ ሊያሳብደኝ ደረሰ። መጨረሻው ለማየት እንደነገርኩሽ ቆም ይቀረው። ከ1 ሰዓት በኋላ ይመስለኛል ያቺ ገቢና የነበረች ሴት ባሌን ተሰናብታ ከገቢና ስትወርድ ያቺ ሴት የደረሰች እርጉዝ ነበረች። ሀውለት አቅለሸለሸኝ ነው ምልሽ። እሷን ካወረደ በኋላ ባለቤቴ በፍጥነት መኪናውን አስነስቶ መንዳት ጀመረ። እኔም ራሴን አረጋግቼ እንዲነዳ አዘዝኩት። ተከታትለን ወደ ቤት ገባን። እቤት ስገባ ባለቤቴ ቀድሞኝ ነበር። ልጆቼ ሁሉም እየተከታተሉ መጡ። አባቢኮ ተቆጣ። እማዬ ወዴት ነበርሽ? አሞኛል ብሎ መኝታ ቤት ገብቷል። ሂጂና ተንከባከቢው፣ 10 ነበር የት ናት እያለ ሲጠይቅ የነበረው አለችኝ ታላቋ ልጄ። እኔም ፊቴ ተቀይሮ ነበር። ምንም አላልኳትም። ሌላ ክፍል ላይ ሄጄ ተኛው። ይህን ሁኔታ ስታይ ልጄ ተደናገጠች። ማሚ ምን ሆነሻል? አባቢ አሞት መኝታ ቤት ተኝቷል እያልኩሽ ነው። በዛ ላይ ሲመጣ ቤት ስላጣሽ በጣም ተቆጥቷል። ራስ ምታቱ ተነስቶበታል። ሂጂና የምታረጊውን አድርጊ ያለችኝ። አንድ ሰው እንዳይበጠብጠኝ ብቻዬን መሆን እፈልጋለሁ አልኳት። ይህ ቃልና ይህ ስሜት እዛ ቤት ውስጥ ለመጀመሪያ ጊዜ ነበር። ሁሉም ተደናገጡ፣ ግራ ተጋቡ። ምን ሆኗችኋል? ምን እየተፈጠረ ነው ስትለኝ ልጄ ላይ በጣም ጮህኩባት። ደንግጣ ጥላኝ ወጣች። ባለቤቴ ከባድ የሆነ የማይግሬን ራስ ምታት አለበት፣ እንዲሁም ደግሞ ጨጓራ በሽታ። እነዚህ ህመሞች ሲነሱበት የቅርብ አካሚው ዶክተሩ እኔ ነኝ። አጠገቡ ሆኜ መብራቱን አጥፍቼ ድምፅ እንዲቀንሱ አድርጌ በባህላዊውም በዘመናዊውም እግሩን እያሻሸው ፀጉሩን እያሻሸው እንዲድን ምችለውን ሁሉ ጥረት አደርጋለሁ። ባለቤቴ አንገቱን ቀና አድርጎ በፍጥነት የሚሻለው እኔ አጠገቡ ሆኜ ስንከባከበው ብቻ ነው። የኔ እንክብካቤ ከዶክተርም ከህክምናም በላይ ሲያድነው ኖሯል። ሀውለት ትዳራችን 20 ዓመታትን ዘልቆ ለትዳር የደረሱ ልጆችን ያፈራ ነው። እነዚህ በሽታዎች የሚነሱበት መቼና እንዴት እንደሆነ አውቃለሁ። የማይስማማውን ምግብ ሲበላ፣ ሀዘንና ብስጭት ሲያጋጥመው ራስ ምታቱም ጨጓራውም ይነሳበታል። እነዚህ በሽታዎች በተነሱበት ሰዓት ቤታችን በጣም በድንጋጤና በፍርሃት ይሞላል። ምክንያቱም የእሱ ራስ ምታትም ሆነ ጨጓራ ቀላል እንዳይመስልሽ ገሎ ነው የሚያነሳው። በጣም ይታመማል። ያን ሁኔታ ማናችንም መቋቋም አንችልም። ቶሎ ድኖ ከኛ ጋር እንዲቀላቀል ቤተሰቡ ሁሉ ማያደርገው ጥረት የለም። በጣም ካመመው ድኖ የሚነሳ አይመስልሽም። በቃ ያንፈራፍረዋል፣
ነፍስ ውጪ ነፍስ ግቢ ነው የሚሆነው። ታዲያ እሱ በሚታመም ሰዓት እኔ እንኳን ተውኝ ብዬ መኝታ ቤቴን ቆልፌ ልቀመጥ ይቅርና ምጥ ላይ ብሆን ከባድ ህመም ላይ ቢሆን ባለቤቴን ካመመው የእኔን ሁሉን ህመም ወደ ጎን አድርጌ እሱን በመንከባከብና እሱን ትሪት በማድረግ እጠመዳለሁ። ባለቤቴ ጭንቀትና ብስጭት ህመሙን ስለሚያስነሳበት ቤት ውስጥ የፈለገ ብታመም የፈለገ ነገር ቢደርስብኝ እኔ እንደታመምኩ አይነገረው። የእኔ መታመም የእሱን ህመም ይቀሰቅስበታል፣ ይጨነቃል፣ የሚያረገውን አያውቅም። እኔ ስታመም ሚይዘው የሚጨብጠው ይጠፋል። ስለዛም እኔና ልጆቼ የምንችለውን ሁሉ አድርገን እንድድን እንጥራለን እንጂ ማሚ ታመመች የሚባልን ወሬ መስማት አይፈልግም። ምንም ያህል ብጨነቅ ብናደድ ንዴቴንም ጭንቀቴንም ዋጥ አድርጌ ለባሌን ፈገግታዬን ብቻ ሳሳየ ኖርኩኝ ሴት ነኝ። የእሱን ህመም ስለማልፈልግ እሱም የኔ ህመም ስለሚያሳምመው። ዛሬ ግን እሱ አመመኝ ብሎ ልጆች ሁሉ ተደናግጠው በተኛበት ወቅት እኔም መኝታ ቤቴን ዘግቼ ውጡልኝ ማለቴ ሁሉንም ሰው አስደነገጠ። ሁሉም ሰው ግራ ተጋባ። ባለቤቴ 10 ልጆቼን እየጠራ አልመጣችም እንዲህ ይላቸዋል። እነሱም 10 የተኛውበት ክፍል እየመጡ ኧረ አባቢ እየጠራሽ ነው ሂጂለት ይሉኛል። አይኑን ማየት ፈራሁ። አይኑን ማየት አስጠላኝ። ምን ብዬ አጠገቡ መድረስ እንደምችል ግራ ገባኝ። ያንን ሁሉ ነገር ካየው በኋላ ደግሞ ታመምኩኝ ብሎ መጥቶ መተኛቱ ያየሁት ነገር እርግጥ መሆኑን አረጋገጠልኝ። በሽታውን ያስነሳበት ጭንቀት ነው። የተጨነቀው ደግሞ ቺት እያደረገ ስለሆነ ነው። ቺት ከማረጉ አልፎ አርግዛበታለች። ከዚህ በላይ ሊያስጨንቀውና ሊያስፈራው የሚችል በሽታውንም ሊያስነሳበት የሚችል ምንም ነገር የለም ብዬ አሰብኩኝ። እኔና ባሌ ለዚህ ቀን ስንደርስ ብዙ ውጣ ውረዶችን አልፈን ነው። ብዙ የፍቅር ቀናቶችን፣ የሐዘን ቀናቶችን፣ የደስታና የመከፋት ቀናቶችን አልፈን ነው። በወጣትነት የትዳር ዘመናችን ላይ ተጣልተናል፣ ተደባድበናል፣ ተለያይተን ተገናኝተናል። ብቻ ተይው የኔና እሱ ፍቅር የኔና እሱ ትዳር ይዘልቃል ሳይባል ዘልቆ እዚህ ደረሰ። እዚህ በመድረስ ውስጥ ግን እንደኔና እንደሱ የሚዋደድ የሚተዛዘን የሚፋቀር ሰው የለም ብዬ ደረቴን ነፍቼ ነበር የምናገረው። የሚገርምሽ ሀውለት ስለ ትዳሬ ስለ ባለቤቴ አንድም ቀን ጥሩም ሆነ መጥፎ ነገር ለቅርብም ለሩቅም ታዩ ሌላውን ለእናቴ አውርቼ አላቅም። ከሁሉ በላይ ፈጣሪ ለእኔ የሰጠኝ ምድር ላይ ትልቁ ስጦታ ትዳሬ ነው፣ ባሌ ነው ብዬ አስብ ነበር። ባሌን በጣም ነው የምወደው። ደግ፣ መልካም፣ ጥሩ ከሚባሉ ባሎች አንዱ የኔ ባል ነው። የትኛውም ሴት ከማግባቷ በፊት ምን አይነት ባል ትፈልጊያለሽ ተብላ ብትጠየቅ እሷ የምትዘረዝራቸው ካራክተሮች የኔ ባል ውስጥ ሙሉ ለሙሉ አሉ። መጀመሪያ በተጋባንበት ጊዜ የነበሩ ባይሆኑም በሂደት ግን ትዳራችንን እየሰራን መልካም የሚባሉ የትዳር ባህሪያቶችንና በአብሮነት የሚያዘልቁንን ጥሩ ነገሮች አዳብረን ተናበን ተዋደን ተፋቅረን ኖረናል። ለዛም ስለ ቤቴ ስለ ትዳሬ ማውራት ባፌ ሄዳል ስለሚባል የእሱን ጥሩነት ለማውራት እንኳን እሳሳለሁ። ምናልባት ባፌ ቢሄድብኝስ? ስለ ቤቴ ስለ ትዳሬ ጥሩነት እያወራሁኝ ሰይጣን ቢሰማብኝስ? መጥፎ ሰዎች ጆሮ ውስጥ ገብቶ ቤቴ ቢበጠበጥብኝስ? ይህ ፈጣሪ መርቆ የሰጠኝ ትዳሬ በእኔ ወሬና በእኔ እዩልኝ ስሙልኝ ቢበላሽስ ብዬ እስክፈራ ድረስ የእኔ ትዳር የተባረከ ትዳር ነው ብዬ በልበ ሙሉነት እስከ ዛሬዋ ቀን ድረስ እናገራለሁ። ለራሴ ሁሌም ጭንቅ ሲለኝ ፍርት ስል ሰዎች ሲያማረሩ ሰዎች ሲጨነቁ የማመሰግንበት ነገር ለኔ ትዳሬ፣ ልጆቼ፣ ባሌ ነው። እግሩን የማሽ ጸጉሩን የምዳብስ ምግቡን የምመርጥ መድኃኒቱን ከሳሩም ከቅጠሉም በጥሼ እንዲድን የምሯሯጥ ሚስት ነኝ። ዛሬ ከ20 ዓመታት ከዘለቀ ድራራችን በኋላ ባለቤቴን የገዛ መኪናው ውስጥ ክብሩንና እሱን በማይመጥን መንገድ ቆንጅዬ ከሆነች ወጣት እርጉዝ ሴት ጋር ሳየው በቃ ሄጄ መጋፈጥ እንኳን ፈራሁት። እንዴት ብዬ ነው ባሌን ከሴት ጋር የው ብዬ ምነግረው? ያን መናገር እንኳን ለሱ 20 አድርጌ መኝታ ቤቴን ቆልፌ ተኛው። እሱ እዛ እናታችሁ የት ሄደች ጥሩልኝ እያለ ህመሙ እያንፈራፈረው እኔን ይፈልጋል። እኔ ጋር ደግሞ አንዳችሁም እንዳትመጡ ብዬ በሬን ቆልፌ እያለቀስኩኝ ነጋ።